በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ እለዋለሁ፣ አምላኬ መሸሸጊያዬ ነው። በእርሱም እታመናለሁ፣ እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናልና። በላቦቹ ይጋርዳል፣ በክንፎቹ በታች ትተማመናል። እውነት እንደ ጋሻ ይከባል። ከሌሊት ግርማ፣ በቀን ከሚበርር ፍለጻ፣ ጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥኣንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረገ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛልና፣ እግሮችም በድንጋይ እንዳይሰናከሉ በእጆቻቸው ያነሳሉ። በተኩላውና በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቀዋልና እጋርዳለሁ። ይጠሩኛል እመልስለትም አለው፣ በመከራ ጊዜም ከእርሱ ጋር እሆናለሁ። አድንም አለው፣ አከብርም አለው። ረጅም ዕድሜ አጠግባለሁ፣ መዳኔንም አሳያለሁ። መዝሙረ ዳዊት ምዕራፍ 91 ከቁጥር 1 እስከ 16። አስተውሉ የተወደዳችሁ አባቴ ብሩካኖች፣ በየሀገራቱ በሀገር ውስጥም ከሀገር ውጭ ያላችሁት በዚህ ስፍራ ላይ የተናገረው ቃል ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሳሉ ተብሎ ተጽፏል። ሃሌሉያ። ስለዚህ ሰላም ለኢትዮጵያ፣ ሰላም ለዓለሙ ሁሉ ይሁን። ሻሎም። ፔጁን